ሰላም ውድ የቻናላችን ቤተሰቦች፣ ባለፉት ቀናት በርካታ የአማራ ክልል ተማሪዎችና ወላጆች በኮሜንት መስጫው ላይ የ2018 የስምንተኛ ክፍል ሚኒስትሪ ፈተና ውጤት መቼ ነው የሚለቀቀው የሚል ጥያቄ በብዛት ስትጠይቁኝ ነበር። ዛሬ ለዚህ ጥያቄያችሁ መልስ ይዤላችሁ መጥቻለሁ። የአማራ ክልል ትምህርት ቢሮ ፈተናዎችን በማረምና መረጃዎችን ወደ ሲስተም በማስገባት ላይ ይገኛል። እስካሁን ባለን መረጃ መሰረት የ2018 የአማራ ክልል ስምንተኛ ክፍል ሚኒስትሪ ፈተና ውጤት ከ2 ሳምንታት በኋላ ይፋ እንደሚደረግ ይጠበቃል። ስለዚህ ተማሪዎችና ወላጆች በተለያዩ ማህበራዊ ሚዲያዎች የሚወጡን የተሳሳቱ ቀናትን ሳታምኑ ይህንን አጭር ጊዜ በትዕግስት እንድትጠብቁ። አዲስ መረጃዎች ልክ እንደወጡ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ቪዲዮ ደግሞ ለሌሎች ተፈታኞች ሼር አድርጉላቸው። ለሁሉም ተማሪዎች መልካም ውጤት እመኛለሁ። ቻው፣ ባይ ባይ።